ባለፈው ሞጁል 3 ላይ ተላል ሞጁል 4 ላይ ዛሬ የምናየው ነገር ምንድነው? ሲግኔቸር ሴትአፕ ነው የምናየው። ሲግኔቸር ሴትአፕ that means ኢንትሪ እንዴት ነው የምንገባው፣ ሴትአፓችንን እንዴት ነው የምናስቀምጠው፣ ኢንትሪ ከመግባታችን በፊት ከዛ በኋላ እንዴት ነው ኮንፈርሜሽን የምናገኘው የሚለውን ነገር እናያለን ማለት ነው። ኦኬ ሶ እዚህ ጋር ወደ ቻርት ልግባና በዚህኛው ቻርት ላይ ነው ዛሬ የምንሰራው። ወደ ቻርቱ ከመግባታችን በፊት መጀመሪያ እዚህ ጋር ያስቀመጥኩላችሁ ነገር አለ። ሶ ባለፈው ላይቭ ላይ እንዳወራ ነው ብዙ አይነት ስትራቴጂ መጠቀም ፕሮፊታብል አያደርግም። ስለዚህ አንድ ሴትአፕ ነው የምንጠቀመው። ለምንወስደው ትሬድ በሙሉ አንድ ሴትአፕ ነው የምንጠቀመው። ያ ሴትአፕ ደግሞ የራሱ የሆነ ፎርሙላ አለው። ፎርሙላ ሚንስ ጀስት ትሬንድ፣ ፑልባክ እና ብሬክ። ስለዚህ እነዚህን ሶስት ነገሮችን በመጠቀም ነው ኮንፈርሜሽናችንን የምናገኘው። ሲግኔቸር ሴትአፓችን በእነዚህ ላይ ነው ዲፔንድ የሚሆነው ማለት ነው። ባለፈው በተለቀቁ ቪዲዮዎች ላይ ካያችሁ ትሬንድ ምንድነው፣ ፑልባክ ምንድነው፣ ብሬክ ምንድነው የሚለውን ነገር አይተናል። ኦኬ ሶ ዛሬ ትሬንዱን አይደንቲፋይ እናደርጋለን በዛሬው ቪዲዮ። ከዛ በኋላ ትሬንዱን አይደንቲፋይ ካደረግን በኋላ እንዴት ነው ኢንትሪ የምንገባው የሚለውን ነገር እናያለን። ሶ ለዚህኛው ትሬንድ አይደንቲፋይ ለማድረግ ሩል አለው። እሱ ምንድነው? እዚህ ኮሚኒቲ ውስጥ ያለን ሁላችንም ትሬድ የምናደርገው በትሬንድ ነው። ከትሬንድ ውጪ ትሬንድ አናደርግም። ስለዚህ ሩል ነምበር 1 ምንድነው? እዚህ ጋር only trade with the trend አግኝት ትሬንድ ታርጉ ከሆነ ገንዘባችሁ ሉስ ታደርጋላችሁ ማለት ነው። ስለዚህ እሱን ትሬንድ እንዴት ነው አይደንቲፋይ ማድረግ እንችለው? ይሄንን ትሬንድ አይደንቲፋይ ለማድረግ እዚህ ጋር go to 1 hour or 4 hour time frame ብያችኋለሁ። ከዛ በኋላ 1 hour እና 4 hour time frame ላይ or 1 hour time frame ላይ ሁለት ሃየር ሃይ እና ሁለት ሃየር ሎ ማግኘት አለብን ማለት ነው። አፕ ትሬንድ ሲሆን፣ ዳውን ትሬንድ ሲሆንስ መጀመሪያ ትሬንዱን እናያለን። ትሬንዱ አይደንቲፋይ ለማድረግ ነው። አፕ ትሬንድ ከሆነ ሁለት ሃየር ሃይ ልክ እንደዚህ ሃየር ሃይ ሃየር ሃይ ማነው ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ልክ እንደዚህ ነገሮችን ማግኘት አለብን ማለት ነው። እሱስ እንዴት ነው ሪል ቻርት ላይ እሱን ነገር አይደንቲፋይ ማድረግ እንችላለን? እዚህ ጋር ካያችሁ ይሄኛውን ባክ ቴስት ያደረኩ አሳያችኋለሁ ማለት ነው። ሶ ይሄ ማርኬት ካያችሁ መጀመሪያ ዳውን ትሬንድ ነበር። እዚህ ጋር ዳውን ትሬንድ ነበር፣ እዚህ ጋር ነበር። እዚህ የኛው የሬዚስታንስ ዞን ላይ ነበር ማርኬቱ። that means ይሄንን ማርክ እናደርጋለን ሬዚስታንስ ዞናችንን ማለት ነው። መጀመሪያ ይሄን ሬዚስታንስ ዞን ማርክ አደረግን በኋላ ማርኬቱ ምን ሆነ? ወደዚህ ቦታ መጣ ማለት ነው። ወደዚህ ቦታ መጣ። ይሄንን ሬዚስታንስ ዞን ልንል የቻልንበት ምክንያት ለምንድን ነው? ማርኬቱ ከዚህ በኋላ ወደ ላይ አልሄደም። ከዚህ በኋላ ወደ ላይ አልሄደም። ስለዚህ ከረንትሊ ማርኬቱ ሪጀክት ያደረገበትን ቦታ እንደ ሬዚስታንስ ዞን እንይዛለን ማለት ነው። ከዛ በኋላ ወደዚህ ቦታ መጣ። ስለዚህ አሁን እቺኛውን ቦታ እንደ ሰፖርት እንጠቀማታለን ማለት ነው። እቺኛውን ቦታ ለሰፖርት እንጠቀማታለን። ምክንያቱም ማርኬቱ ወደ ታች ለመውረድ አቅቶታል ከዚህ ቦታ በኋላ ማለት ነው። ከዚህ ቦታ በኋላ በጣም በአደገኛ ሁኔታ ሪጀክት አድርጎ ወደ ላይ በአደገኛ ሁኔታ እዚህ ጋር ሪጀክት አድርጎ ወደ ላይ ተመልሷል ማለት ነው። ስለዚህ አሁን ይሄ ማርኬት ትሬንዱን ሺፍት ያደረገ ነው ያለው። ቤሪሽ ትሬንዱን ኦር ዳውን ትሬንዱን ወደ አፕ ትሬንድ ሺፍት ያደረገ ነው ያለው። እሱ እንዴት ነው ማወቅ ይቻላል? ማርኬቱ ልክ እዚህ ጋር ያለ ጠበቅ ነው። that means ማርኬቱ ልክ እዚህ ጋር ያለ ጠበቅ ነው። አሁን እዚህ ጋር ካያችሁ ይሄ ማርኬት ምን ሆኖ ነው ያለው? ቤሪሽ ሆኖ ነው ያለው። ስለዚህ ይሄ የለም እንበል መጀመሪያ። ኦኬ ስለዚህ ማርኬቱን እንጠብቃለን ምን እስከሚያደርግ ድረስ? ስትራክቸር ቢልድ አፕ እስከሚያደርግ ድረስ። ኦኬ አሁን እዚህ ጋር ስትራክቸር ቢልድ አፕ አድርጓል። ስለዚህ ምን ነው የምንጠብቀው? ይሄንን ቦታ ሰብሮ ሌላ አይነት ስትራክቸር መፍጠር አለበት። that means ይሄንን ቡሊሽ እንደሆነ እንድናውቅ ሁለት ሃየር ሃይ ማየት አለብን፣ ወይ ሁለት ሃየር ሃይ እና ሃየር ሎ ማየት አለብን። ስለዚህ አሁንም እናያለን። ኦኬ ማርኬቱ ምን አደረገ? እዚህ ጋር ወደ ላይ ወጣና እዚህ ጋር ሎወር ሎ ነበር ይሄኛው። ከዛ ሃየር ሎ ሰራ እዚህ ጋር ማነው ሃየር ሃይ ሰራ እዚህ ጋር። ስለዚህ ይሄኛው ሃየር ሃያችን ነው ማለት ነው። ይሄን ሃየር ሃይ ብለን እንይዛለን። ሃየር ሃይ እዚህ ጋር ሃየር ሃይ ሰራ። ኦኬ አሁን ኔክስት ምንድን ነው የምናደርገው? አሁንም እንጠብቃለን። ሶ አሁን እዚህ ጋር ይሄንንም ፕሌስ እንደገና ሰበረው ማለት ነው። እዚህ ጋር ሃየር ሃይ ሰራ፣ እንደገና ሌላ ሃየር ሃይ ሰራ ማለት ነው።
ድጋሚ እዚህ ጋር ሃየር ሃይ እንላለን። ሁለተኛ ሃየር ሃይ መሆኑን እንዴት ነው የምናውቀው? ብሬክ ኦፍ ስትራክቸር አሳየ። እዚህ ጋር ወደ ላይ ወጣ፣ ከዛ ይህን ስትራክቸር ሰብሮ ወጣ ወደ ላይ። እዚህ ጋር ሃየር ሎ ሰራ፣ ይህም ሃየር ሃይ ሰራ። እቺኛውን ሃየር ሎ ብለን እንይዛታለን ማለት ነው። እቺን ቦታ ኤች ኤል ሆነ ሃየር ሎ ነው። እዚህ ጋር ሌላ ሃየር ሎ ሰራ። ስለዚህ ማርኬቱ ኦልሬዲ አሁን ስትራክቸሩን ቡሊሽ አድርጓል ማለት ነው። ስለዚህ አሁንም እንጠብቃለን። ለምን ነው የምንጠብቀው? በዚህ ቦታ እስኪመጣ ድረስ። አሁን ሁለት ሃየር ሃይ ከሰራ በኋላ እዚህ ጋር ይሄንን ሬዚስታንስ ሰፖርት ዞኑን እዚህ ጋር ቲክ ማርክ እናደርጋለን ማለት ነው። ይሄንን ዞን እዚህ ጋር ፒዲኤፍ ላይ አስቀምጬላችኋለሁ። ኪ ዞኖችን ማርክ እናደርጋለን የሚል ማለት ነው። ስለዚህ አሁን ኪ ዞኖችን ማርክ ካደረግን በኋላ ለፑልባክ እስከሚያደርግ ድረስ እንጠብቃለን እዚህ ቦታ ማለት ነው። ስለዚህ ወደ ላይ ወደ ታች እስኪወርድ ድረስ እንጠብቃለን ማለት ነው። ኦኬ እዚህ ጋር ዲማንድ ዞናችንን አግኝተናል ማለት ነው። ለምን እንዴት ነው ይሄን ዲማንድ ዞን ሊሆን ይችላል? ምክንያቱም እዚህ ጋር ከሰፖርት ዞን ወጣና ምን አደረገ? እዚህ ጋር ኮንሶሊዴት አደረገና ይሄን ቦታ ብሬክ አድርጎ ወደ ኋላ ተመለሰ። አሁን እቺን ዞን እንደ ዲማንድ ዞን እንይዛለን ማለት ነው። ሶ ምንገባውን ኢንትሪ ለመግባት እዚህ አካባቢ ነው የምንይዘው ማለት ነው። ኢንትሪያችንን እዚህ አካባቢ ነው የምናደርገው ማለት ነው። ስለዚህ አሁንም እንጠብቃለን ማለት ነው። ቅድም ይሄን ቦታ ለሰፖርት ብለን ነበር። ስለዚህ አሁን ምን እናደርጋለን? ይሄንን ፕለስ ይሄን ቦታ ቲክ እናደርጋለን ማለት ነው። ምክንያቱም ይሄንን ሰፕላይ ዞን ብለን ነበር። ስለዚህ ይሄንን ዲማንድ ዞኑን ቲክ እናደርጋለን ማለት ነው። ስለዚህ አሁን ይሄ ማርኬት ቡሊሽ መሆኑን ለማወቅ ቡሊሽ መሆኑን እንድናቅ እቺን ቦታ ወደ ላይ ሰብሮ መመለስ አለበት። ኦኬ ይሄንን ፕሪቪየስ ሃይን ሰብሮ ወደ ኋላ መምጣት አለበት። ስለዚህ እስከሚሰብር ድረስ እንጠብቃለን ማለት ነው። ኦኬ አሁን እዚህ ጋር ሰበረ ማለት ነው። እዚህ ጋር ካያችሁ ይታያችሁ አላውቅም። እዚህ ጋር ካያችሁ ይሄንን ቦታ ሰብሮታል ኦልሬዲ ማለት ነው። ስለዚህ አሁን ይሄኛው ምንድነው? ኢንዲኬሽን ነው። ስለዚህ ማርኬቱ ይሄንን በቦዲ ሰብሮ ወደ ኋላ የተመለሰ ነው። ስለዚህ እዚህ አካባቢ ባይ ሴትአፕ ለመግባት እንጠብቃለን፣ ኤክስፔክት እናደርጋለን ማለት ነው። ባይ ዘ ዌይ ይሄንን ሳሳያችሁ ማርኬቱ በየቀኑ ኢንትሪ አይሰጣችሁ፣ በየቀኑ ሴትአፕ አይሰጣችሁም። ስለዚህ መጠበቅ በጣም ወሳኝ ነገር ነው እዚህ ማርኬት ውስጥ ማለት ነው። ስለዚህ አሁንም እንጠብቃለን ወደ ታች እስከሚወርድ ድረስ ማርኬቱ። ኦኬ ወርዷል። ስለዚህ አሁን እዚህ አካባቢ ላይ ቢልድ አፕ ያደረገ ነው። ስለዚህ እዚህ ጋር ሴትአፕ እንደዚህ አይነት ቫይብ እስከሚሰጠን ድረስ እንጠብቃለን ማለት ነው። እዚህ አካባቢ ባይ እንገባለን ብለን ኤክስፔክት እናደርጋለን። ወደ ኋላ መመለስ አለበት እኛን እንዲያስገባን። ኦኬ ይሄ ማርኬት አሁን እዚህ ጋር እንደምታዩት በኃይለኛው ቀይ ካንድል ስቲክ በኃይለኛው ወደ ታች እየወረደ እዚህ ጋር ቤሪሽ የሆነ ስትራክቸር የሚይዝ ይመስላል፣ ግን ስቲል ነው ኮንፈርሜሽን አልሰጠንም። ስለዚህ እዚህ ቦታ ላይ ድጋሚ እስኪመጣ ድረስ እንጠብቃለን ማለት ነው። እዚህ ቦታ ላይ ድጋሚ ይህንን ዲማንድ ዞን ነክቶ ሲመለስ ባይ ለመግባት እንጠብቃለን ማለት ነው። ስለዚህ አሁንም እንጠብቃለን። ኦኬ አሁን በጣም አሪፍ ነው። ስለዚህ ምን እናደርጋለን? እዚህ ጋር ልክ እዚህ ቦታ ላይ ሲነካልን ይሄኛው ላይክ ይሄን ቦታ ቲክ ያደረግነው የኛ ኪ ሌቭላችን ነው፣ ኪ ዞናችን ነው። ገባችሁ? አንዳንዴ ማርኬቱ እዚህ ጋርም ሊመጣ ይችላል፣ እዚህ አካባቢ ሊመጣ ይችላል። ስለዚህ ግን እዚህ ጋር ማርክ ያደረግንበት ቦታ ላይ ሲመጣ ለኛ አንደኛው ኮንፈርሜሽን ነው ማለት ነው። አንደኛው ኮንፈርሜሽን ነው። ሁለተኛው ኮንፈርሜሽን ደግሞ ምንድነው? ሁለተኛው ኮንፈርሜሽን ግሪን ካንድልስቲክ ማሳየት አለበት። ስለዚህ አሁን ግሪን ካንድልስቲክ እስከሚያሳይልን ድረስ አንድ የተወሰነች ደቂቃ እንጠብቃለን ማለት ነው። ኦኬ አሁን እዚህ ጋር 1 ሃወር ላይ ግሪን ካንድልስቲክ አሳይቶናል። አያችሁ እዚህ ጋር 1 ሃወር ላይ ግሪን ካንድልስቲክ አሳይቶናል። ስለዚህ አሁን ወደ ስሞል ታይም ፍሬም እንገባለን፣ ወደ 15 ሚኒት እንገባለን ማለት ነው። ለምን ወደ 15 ሚኒት እንገባው? ኮንፈርሜሽን ለማግኘት ወይም ኢንትሪ ለመግባት ማለት ነው። አሁን እዚህ ጋር ካያችሁ 15 ሚኒት ላይ 3 ግሪን ካንድልስቲኮችን አይተናል። አሁን አንደኛ እዚህ ጋር ኪ ሌቭል ላይ ነው ያለው። እዚህ ጋር ነክቶ እዚህ ጋር መጀመሪያ
ፕራይስ አንዴ በፓዝ ላሳያችሁ። እዚህ ጋር ወደ ታች መጥቶ እዚህ ቦታ ነክቶ እዚህ ጋር ወደ ታች መውረድ አልቻለም። እዚህ ጋር እንደገና ወጣ። አሁንም እዚህ ጋር ነካና ወደ ላይ ወጣ ማለት ነው። ስለዚህ ምን ማለት ነው? ይሄ ቦታ ሪጀክሽን ዞን ነው። ይሄ ቦታ ሰፕላይ ዞናችን ነው። ስለዚህ አሁን እዚህ ቦታ ላይ ቢልድ አፕ ያደረገ ከሆነ ሴትአፕ እየሰጠን ነው ማለት ነው። ስለዚህ አሁን ኢንትሪ ለመግባት ኤክስፔክት አደርጋለሁ። ስለዚህ ሌላም ካንድልስቲክ ሰጥቶናል። አሁን እዚህ ጋር ኢንትሪ እንገባለሁ ማለት ነው። እዚህ ጋር ሎት ሳይዜን አስገብቻለሁ 0.01 ሎት ሳይዝ ብያለሁ። እዚህ ጋር ኢንትሪ ገብቻለሁ። ስቶፕ ሎሴን ከዚህ በታች አደርጋለሁ። ቴክ ፕሮፊቴን ደግሞ ከፕሪቪየስ ሰፖርት ዞን በታች አደርጋለሁ። ከፕሪቪየስ ሬዚስታንስ ዞን በታች አደርጋለሁ። በደንብ እንዲታይላችሁ በሎንግ ፖዚሽን ላሳያችሁ። እዚህ ጋር ነው ያለው። ኢንትሪን እዚህ ጋር አድርጌያለሁ። ስቶፕ ሎሴን ከታች አድርጌያለሁ። ከፕሪቪየስ ከዚህ ቦታ በታች አድርጌያለሁ። ወደ ላይ ወስዷለሁ ማለት ነው። ቴክ ፕሮፊቴን ከፕሪቪየስ ሬዚስታንስ ዞን ከታች አደርገዋለሁ ማለት ነው። ስለዚህ አሁን ማርኬቱ ምን እንደሚሰጠን እናያለን ማለት ነው። ኦኬ እዚህ ጋር እንደምታዩት ፉል ታርጌት ሂት አድርጎልናል ማለት ነው። እዚህ ጋር ካያችሁ ስትራክቸሩ እዚህ ጋር ያለን ያገኘ ነው። ኦልሞስት ስናይፐር ኢንትሪ ማለት ትችላላችሁ። ይሄን ኢንትሪ የገባንበት ምክንያት ለምንድን ነው? ዋን ሆር ላይ አድርጋ እንዴ የመጀመሪያው ምክንያታችን ማርኬቱ ከሰፕላይ ከሰፖርት ዞን ወጥቶ እዚህ ጋር ሌላ ሰፕላይ ዞን ፈጥሯል መጀመሪያ። ከዛ ይህን ቦታ ሪጀክት አድርጎ ወደ ኋላ ተመልሷል እና ከዚህ ቦታ ወደ ታች መውረድ አልቻለም ማለት ነው። ዘን እንደገና እዚህ ቦታ ላይ ወደ ሰፕላይ ዞናችን ጊግል ያደረገ ነበር። ከዛ በኋላ ሌላ ኮንፈርሜሽን እዚህ ጋር ሰጠን ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ማርኬት 1 2 3 ኦር ከታች ደግሞ 1 2 3 ጊዜ ወይ 4 ጊዜ ሊሆን ይችላል እንደ ማርኬቱ ነው። እዚህም ቦታ ወይም ማርክ ያደረጋችሁበትን ሰፕላይ ዞን ወደ ታች ማለፍ ካልቻለ ባይ ነው የምንገባው ማለት ነው። ኦኬ ይሄ ማርኬት ሴል ቢሆንስ ይሄ ማርኬት ይሄን ደግሞ እንዴት እንደሆነ አሳያችኋለሁ። ኦኬ እዚህ ጋር እንደምታዩት ይሄንን ዞናችንን ሴሌክት እናደርጋለን። እቺን ቦታ እዚህ ጋር ካያችሁ ፕሪቪየስ ሂስትሪ ላይ እቺን ቦታ ማየት ትችላላችሁ። ማርኬቱ እዚህ ጋር ኮንሶሊዴት ያደረገ ነበር ከዚህ በፊት ባለው ማርኬት ላይ ማለት ነው። አሁን ኤክስፔክት የምናደርገው ከዚህኛው ተነስተን ማርኬቱ እዚህ ቦታ ላይ ሬዚስታንስ ዞን እንደሚይዝ ነው ማለት ነው። ኦኬ ስለዚህ እንጠብቃለን ማለት ነው ማርኬቱ ወደ ላይ እስከሚሄድ ድረስ። ኦኬ አሁን ይሄንን ቦታ ማርኬቱ ነክቷል። አሁን ኔክስት ምንድነው ኤክስፔክት የምናደርገው? ማርኬቱ ቀይ ካንድልስቲክ እስከሚሰጠን ድረስ ነው ኤክስፔክት የምናደርገው ማለት ነው። ኦኬ እዚህ ጋር ቀይ ካንድልስቲክ እየሰጠን ያለው። ስለዚህ ወደ ስሞለር ታይም ፍሬም እንገባለን። ወደ ስሞለር ታይም ፍሬም እንገባና ምን አይነት ነገር ነው የሚሰጠን እናያለን። ኦኬ እዚህ ጋር ቤሪሽ የሆነ ዳውን ትሬንድ የሆነ ቢልድ አፕ መፍጠር አለበት እኛ ኢንትሪ እንድንገባ ማለት ነው። አሁን እዚህ ጋር ኢንትሪ መግባት እንችላለን ማለት ነው። አሁን ከዚህ ካንድልስቲክ በኋላ አንድ ቀይ ካንድልስቲክ እስከሚሰጠኝ ይጠብቃለሁ ማለት ነው። ምን ላይ 15 ሚኒትስ ላይ። ኦኬ አሁን እዚህ ጋር ቀይ ካንድልስቲክ ሰጥቶኛል። ስለዚህ እዚህ ጋር ሾርት ፖዚሽን እገባለሁ፣ ሴል እገባለሁ ማለት ነው። ስቶፕ ሎሴን ከዚህ በላይ አደርጋለሁ። ቴክ ፕሮፊቲን ደግሞ ፕሪቪየስ ሪጀክሽን ዞን ላይ አደርጋለሁ፣ እዚህ ጋር አደርጋለሁ ማለት ነው። ቲፒ እዚህ ጋር እንዲታይላችሁ ሾርት ፖዚሽን እዚህ ጋር አድርጌያለሁ። ቲፒ እዚህ ጋር ነው ያለው ታርጌቴ። ስቶፕ ሎሴ ደግሞ ከፕሪቪየስ ሃይ በላይ ነው ያለው። ስለዚህ ማርኬቱ ምን አይነት ነገር እንደሚሰጠን እናያለን ማለት ነው።
ኦኬ እዚህ ጋር ፉል ቲፒ መጥቶልናል ማለት ነው። ኦኬ ስለዚህ አይደንቲፋይ የምታደርጉት ይሄንን ኪ ሌቭላችሁን ቼክ ማድረግ አለባችሁ። መጀመሪያ ይሄንን ቲክ ያደረጋችሁት ቦታ ላይ ማርኬቱ ጊግል ያደረገ ከሆነ ይሄ እናንተ ባይ የምትገቡበት ይሄኛው ሴል የምትገቡበት ቦታ ነው ማለት ነው። አሁንም በደንብ ክሊር እንዲሆንላችሁ ወደ ኤክሰነስ ብሮከር ተርሚናል ላይ ልግባላችሁና ማርኬቱ ኦልሬዲ አሁን 4 ሰዓት ከምናምን ነው 4 ሰዓት ከምናምን ነው። ግን ጀስት እንድታዩት ቼክ ላድርግላችሁ ላይክ ላሳያችሁ እንዴት ነው ኢንትሪ የምንገባው የሚለው ነገር የምትጠቀሙት ብሮከር ኤክሰነስ ከሆነ ማለት ነው። ሶ አሁን ማርኬቱ ትሬንድ አፕ ትሬንድ ላይ ነው ያለው እዚህ ጋር ማርኬቱን ካያችሁ። ስለዚህ አሁን ኤክስፔክት የምናደርገው ምንድነው ማርኬቱ አሁን ከረንትሊ ያለው ማርኬት ነው ባይ ዘ ዌይ ይሄኛው ክፍት የሆነው ማርኬት ነው። ስለዚህ 1 ሃወር ላይ ነው ያለነው። 1 ሃወር ላይ እዚህ ጋር መጣ፣ እዚህ ጋር ከላይ ከፈተ፣ ከዛ ወደ ታች መጣ፣ እንደገና እዚህ ጋር ኮንሶሊዴት ትንሽ ያደረገና ወደ ላይ መውጣት ጀመረ። አሁን ኢንትሪ ስትገቡ እንዴት ነው የምትገቡት? ኢንትሪ ስትገቡ ለምሳሌ አሁን ኤክሰነስ ብሮከር ላይ ባይ መግባት ፈለጋችሁ ሶ ባይ መግባት ከፈለጋችሁ አሁን እዚህ ጋር ዲሞ አካውንት ላይ ነው ያለው $100 አለው። በዚህ $100 ላይ ባይ እንደዚህ ከገባችሁ ኦኬ ቴክ ፕሮፊታችሁን ወደ ላይ ድራግ ታደርጋላችሁ። ኦኬ $108 ላይ ነው ያለው ቴክ ፕሮፊት። ኤፍሲኤልን ደግሞ ከፕሪቪየስ ሪጀክሽን ዞን ከፕሪቪየስ ካንድሏ በታች አደርጋለሁ ማለት ነው። ስለዚህ ፖዚሽን ልክ እንደዚህ ነው የምገባው የኤክሰነስ ብሮከር ላይ። ጀስት አሁን ይሄ ራንደም ትሬድ ነው። አሁን ማርኬት ስትራክቸር ምንም የጠበቀ ትሬድ አይደለም። ኦኬ ጀስት አገባቡን እንድታዩ ነው ይሄን ያሳየዋችሁ። ሶ አሁን ከረንትሊ ባለው ማርኬት ሲቹዌሽን አንድ ይሄን 1 ሃወር ላይ ላድርግና ማርኬቱ እዚህ ጋር ካያችሁ ይሄ ቦታ ምን ዞን ነው? ቅድም እንደነገርኳችሁ ሬዚስታንስ ዞን አይደል? ይሄ ሬዚስታንስ ዞን ብለናል። ምክንያቱም ማርኬቱ ብዙ ጊዜ እዚህ ጋር ነክቷል፣ በቃ እዚህ ጋር ብዙ ጊዜ ሄዷል ፕራይስ። ስለዚህ ይሄንን ሬዚስታንስ ዞን ብለን ቲክ አድርገናል። ከዛ በኋላ ፕራይስ ይሄንን ሰብሮ ወደ ላይ ሲወጣ ምንድነው የምንጠብቀው? ባይ ለመግባት ነው የምንጠብቀው። ለምን? እዚህ ጋር ሬዚስታንስ እዚህ ጋር ወደ ላይ እንዳይሄድ የሚከላከሉ ሰዎችን በጥሶ ወጥቷል ማርኬቱ። በቃ እዚህ ጋር በጥሶ ለመውጣት ሞክሮ ነበር፣ አልቻለም። እንደገና ተመለሰ፣ አቅም ሰበሰበ፣ እንደገና ወጣ ማለት ነው። ኦኬ ከዚህ በኋላ ምንድነው የምንጠብቀው? ባይ ነው የምንገባው። ከዚህ በላይ የምንገባው ትሬድ ባይ ነው የሚሆነው ማለት ነው። ኦኬ ሶ ወደ ሞዴላችን ስንመለስ ቅድም እንደነገርኳችሁ ባይ ሴትአፕ ላይ ስንገባ ለፑል ባክ ጠብቀን የገባ ነው አይደል? ቪዲዮውን ወደ ኋላ ወስዳችሁ ማየት ትችላላችሁ። ጥያቄ ምናምን ካላችሁ ኮሚኒቲ ላይ መጠየቅ ትችላላችሁ። ላይቭ ስገባም መጠየቅ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ሞጁል ላይ አስቀምጬላችኋለሁ። ኢንትሪ ኮንፊርሜሽን በሞጁል ላይ አስቀምጬላችኋለሁ። እኔ ሳሳያችሁ ሞጁሉንም እያያችሁ ብታዩ በጣም አሪፍ ነው። እዚህ ጋር ስቶፕ ሎሳችሁ እንዴት ነው ማስቀመጥ የምትችሉት የሚለውን ነገር አሳይቻችኋለሁ እዚህ ቪዲዮ ላይ። አሁንም ሌላ ጊዜ ደግሞ ዲሞ አካውንት ላይ ትሬድ እንዴት እንደምናደርግ ስለማሳያችሁ እዛ ላይ ደግሞ ሞር ይገባችኋል ማለት ነው። እዚህ ላይ ግን አሳይቻችኋለሁ። ስለዚህ ስቶፕ ሎስ ልክ እንደዚህ ነው የሚቀመጠው። አካውንታችን ደግሞ ፕሮፊት ላይ ሲሆን ብሬክ ኢቭን ማድረግ መርሳት የለብንም ማለት ነው። ሶ ብሬክ ኢቭን ምንድነው የሚለውን ነገር ደግሞ አሁን አሳያችኋለሁ ማለት ነው። ለምሳሌ አሁን እዚህኛው ዲሞ አካውንት ላይ ልግባና አሁን ይሄንን ወደ ላይ ይወጣል ብዬ አሰብኩ። ማርኬቱን ባይገባው ልክ ባይ ስገባ እዚህ ጋር የቆጠረ ነው ዶላር አያችሁ አይደል? ቴክ ፕሮፊቴን ከላይ አድርጌያለሁ። እዚህ ጋር ቴክ ፕሮፊቴን $73 ላይ ኦር $100 አድርጎ $100 ላይ አድርጌያለሁ። አሁን ማርኬቱ ወደ ላይ መውጣቱን ቀጥሏል ማለት ነው። ስለዚህ አሁን ብሬክ ኢቭን ላደርግ ነው። ለምን? ዋናዬን ወደ ኋላ የሚመለስም ከሆነ ዋናዬን እንዳይነካብኝ ማለት ነው። ስለዚህ 1 ሚኒት ላይ አድርጌ ይሄንን ማርኬት ምን አደርጋለሁ? ኤስኤልን ወደ ላይ ወስደዋለሁ ማለት ነው። ኤስኤል ምትለታ ያለች አይደለች? እቺን ወደ ላይ ወስዳለሁ። አሁን ማርኬቱ ይሄንን ቦታ ከነካ
እቺን ቢጫ ነገር ከነካ ብሬክ ኢቭን ነው ያለውት ማለት ነው። ስለዚህ ኤስኤል ነካ አስወጣኝ አሁን ማርኬቱ በቃ ገባችሁ። አሁን እዚህ ጋር ማርኬቱ ኤስኤልን ከነካ ያስወጣኛል ማለት ነው። ኤስኤል ስንት ላይ ነው ያለው? 0.92 ዩኤስዲ ላይ ነው ያለው ኤስኤል። ግን ይሄንን እስካልነካ ድረስ ፕሮፊት ላይ ይቀጥላል ማለት ነው። ብዙ ሰዎች ሉዝ የሚያደርጉት ለዛ ነው። ይሄንን ነገር በትክክል ዴሞ አካውንት ላይም ሪል አካውንት ላይም ትሬድ ስናደርግ አሳያችኋለሁ። አሁን ማርኬቱ 3 ምናምን ዶላር ላይ ገብቷል። ፕሮፊት ላይ ነው ያለው። አሁን ይሄ ወደ ኋላ መጥቶ ይሄንን ቦታ ካልነካ አልወጣም ከማርኬቱ ማለት ነው። ኦኬ ከማርኬቱ አልወጣም፣ በቃ ይቀጥላል የኔ ፕሮፊት። ማርኬቱን ወይ እዚህ ጋር ሞዲፋይ አድርጌ ማስወጣው ወይም እችን ኤክስ ከነካው ነው የሚያስወጣኝ። ካልሆነ ደግሞ አንዴ ልቀንስ። ካልሆነ ደግሞ ከላይ ቴክ ፕሮፊቴን ሲነካ ነው ይሄንን ቦታ ወይም ሲነካ ነው የሚወጣው፣ ወይም ኤስኤልን ቀደም ብሬክ ኢቭን ያደረኩትን ቦታ ሲነካ ነው የሚወጣው፣ ወይም ደግሞ እኔ ራሴ ማኑዋሊ እችን ኤክስ ነክቼ ከነካው ነው የሚያስወጣኝ ማለት ነው። ስለዚህ ብሬክ ኢቭን ማድረግ በጣም ጥሩ ነገር ነው። እኔ በጣም ነው የተጠቀመኝ ፐርሰናሊ። አሁን እዚህ ጋር እየመጣ ነው ማርኬቱ። ኦኬ እንደውም ጥሩ አጋጣሚ እዚህ ጋር ሲነካ እችን ከነካ ያስወጣኛል። እኔ ይህን ካልነካ ግን አያስወጣኝም። ነካ ማለት ነው። አሁን ከማርኬቱ እኔን አስወጥቶኛል። እስቲል ነው አልነካም። የነካ መስሎኝ ነበር እኔ ራሴ፣ ግን አልነካም። እስቲል ነው። እሺ ልክ እንዲነካ ከፈለኩ ወደ ላይ ፕሮፊቴን እጨምራለሁ። ወደ ላይ ሲወድ ፕሮፊቴን ልጨምርና አሁንም አልነካም። እስቲ ልክ ወደዚህ መጥቶ የሚነካ ከሆነ 1.48 ዶላር ላይ ያስወጣኛል ማለት ነው። አሁንም አልነካም። ስለዚህ ምን አደርጋለሁ? ከፍ አደርጋለሁ። አሁንም ፕሮፊቴን ከፍ አደርጋለሁ 2 ዶላር ላይ። ይህንን ለስሞል አማውንት ነው የምትጠቀሙት። በትክክል ትሬድ ስታደርጉ ግን የራሳችሁ የትሬዲንግ ፕላን አላችሁ። የትሬዲንግ ፕላን እንዴት እንደምታዘጋጁ ምናምን በኋላ ወደ ቪዲዮ መጨረሻ ወደ ኮርሱ መጨረሻ ስትሄዱ አሳያችኋለሁ። አሁን ግን ብሬክ ኢቭን ምን እንደሆነ እያሳያችሁ ነው። አሁን ቅድም 0.92 ዶላር አድርጌ ነበር። አሁን ስንት አድርጌያለሁ? 2.34 አድርጌያለሁ። ይሄ ማርኬት ወደዚህ ከመጣ እንዲያስወጣኝ ነው የምፈልገው፣ ላይክ እናንተን ለማሳየት ማለት ነው። ማርኬቱ 3 ዶላር ገብቷል። አሁን አስወጣኝ ማለት ነው። አያችሁ እዚህ ጋር ፕሮፊቴ ስንት ነው? 29 ዶላር። ብሬክ ኢቭን በጣም ይጠቅማችኋል። ቅድም አካውንቴ ስንት ነበር? 102 ዶላር ነበር ዲሞ አካውንቴ አይደል? አሁን 100 ዶላር ነበር። አሁን 2.26 ዶላር ፕሮፊት አግኝቻለሁ ማለት ነው። ብሬክ ኢቭን በዚህ መልኩ መጠቀም ትችላላችሁ። ብሬክ ኢቭን ለማድረግ ቻርታችሁን ወደ 1 ሚኒት ታይም ፍሬም ተቀንሱና ወደ ላይ ከወጣበት በታች ታደርጋላችሁ፣ አሁን እንዳሳያሁት ማለት ነው። እዚህ ጋር ስለ ቴክ ፕሮፊት እና ስቶፕ ሎስ በደንብ ክሊር እንዲሆንላችሁ ድጋሚ ተወሰነ ድርገምላችሁ ማለት ነው። ኦኬ አሁን ለምሳሌ ይሄ ማርኬት ወደ ታች ሴል ነው ብለን እናስብ። ይሄ ማርኬት ሴል ነው ብላችሁ ካሰባችሁ እዚህ ጋር ሴል የሚላለ ሴል የሚለውን ትነካላችሁ። ከዛ ስቶፕ ሎሳችሁን ከዚህ በላይ ነው የምታደርጉት ማለት ነው። ከዚህ በላይ ነው የምታደርጉት ስቶፕ ሎሳችሁ። ቴክ ፕሮፊታችሁን ደግሞ እኛው ቦታ that means previous support zone ገባችሁ? የኛው previous resistance zone ላይ ነው የምታደርጉት። ስለዚህ ማርኬቱ ሁለት ነገር ነው የሚሆነው። ማርኬቱ ወደ ላይ ከወጣ እናንተን እዚህ ጋር ነክቶ ያስወጣችኋል። ወደ ታች ከወረደ ደግሞ በእናንተ ፌቨር ከሆነ ይሄንን ቦታ ሲደርስ ያስወጣችኋል። አይደለም በቃ ያለኝ ይበቃኛል ካላችሁ ደግሞ እቺን ኤክስ ምልክት ስትነኩ ትወጣላችሁ ማለት ነው። ሎስም ይሁን ፕሮፊትም ለምሳሌ ድጋሚ ልግባ። አሁን ሴል ገባው አይደል? አሁን እዚህ ጋር ወደ 0.76 ዶላር ላይ ፕሮፊት ላይ ነው ያለው። አሁን ይሄንን ባለው ያለውን ፕሮፊት የሚሆን ሎስ የሚሆን ወጣለው ካልኩ እቺን ኤክስ ነካለው ማለት ነው። አሁን 86 ዶላር አገኘው ማለት ነው። አሁን ራንደምሊ እንደዚህ ነው ቴክ ፕሮፊት እና ስቶፕ ሎስን የምታስቀምጡት ማለት ነው። ቅድም በአክቲቭ ስናደርግ እንዴት ቴክ ፕሮፊት እንዴት እንደምትወስዱ ስቶፕ ሎስ እንዴት እንደምታስቀምጡ አሳይቻችኋለሁ። ትሬድ የምታደርጉት በኤክስነስ ብሮከር ከሆነ ልክ እንደዚህ ነው የምታስቀምጡት ማለት ነው። ትሬድ የምታደርጉት በኤክስነስ ብሮከር ከሆነ ላይክ ይሄንን ሜካኒዝም በመጠቀም ታስቀምጡት። ሌላው ደግሞ ምን አለ መሰላችሁ? ሊሚት የሚል አለ።
ሊሚቴብል ማርኬቱ እዚህ ጋር ሲደርስ መግባት ፈልጋለሁ ካላችሁ እዚህ ጋር ፕራይሱን ለምሳሌ ማርኬቱ እዚህ ጋር ያለ መግባት እዚህ ጋር ሲደርስ አስገባኝ ብላችሁ ካሰባችሁ እዚህ ቦታ ላይ አንዴ በሬክታንግል ነው በሆሪዞንታል ላይን ቲክ ላድርግላችሁ። እዚህ ቦታ ላይ ይሄ ሰማያዊ ያለበት ቦታ ላይ ራይት ክሊክ ታደርጉና ኮፒ ፕራይስ ትላላችሁ። ከዛ እቺ ጋር ሊሚት ላይ ካደረጋችሁ በኋላ ኮፒ ፔስት ታደርጋላችሁ እዚህ ቦታ ላይ ማለት ነው። ስለዚህ ሊሚት ታስቀምጣላችሁ። ባይ ሊሚት እዚህ ጋር ፔንዲንግ ላይ ነው ያለው። ስለዚህ ልክ እንደዚህ ስታስቀምጡ ፔንዲንግ የሚለው ቦታ ላይ የእናንተን ሊሚት ታገኛላችሁ ማለት ነው። ባይ ሊሚታችሁን በዚህ በኩል ታገኛላችሁ፣ በዚህ መልኩ ታገኛላችሁ። ኖ እንደዚህ ደግሞ አይመችኝም ካላችሁ እዚህ ጋር ዋን ክሊክ ፎርም የሚለውን ሬጉላር ላይ ታደርጋላችሁ። then ከዛ ፔንዲንግ የሚለው ትገቡና እናንተ የምትፈልጉት ቦታ ላይ እዚህ ጋር በዚህ መልኩ ታስቀምጣላችሁ ማለት ነው። የምትፈልጉት ቦታ ላይ ለምሳሌ እዚህ ጋር ከሆነ ከፈለጋችሁ ወይም እዚህ ጋር ከፈለጋችሁ እዚህ ጋር ታደርጋላችሁ። ራይት ሶ ማርኬቱ ይሄንን ሲነካ ወደ ማርኬቱ ያስገባችኋል ማለት ነው። ቴክ ፕሮፊታችሁን ራሱ ቀድማችሁ ማስገባት ትችላላችሁ። ቴክ ፕሮፊታችሁን እዚህ ጋር አድርጋችሁ ኤስኤላችሁን ደግሞ እዚህ ጋር ማድረግ ትችላላችሁ። ትሬድ ለማድረግ ስታስቡ ማለት ነው። ግን ሲግኔቸር ሴታፓችንን ጠብቃችሁ ስትገቡ ነው እንደዚህ መግባት ያለባችሁት። ሲግኔቸር ሴታፓችሁን ጠብቃችሁ ቅድም እኔ እንደገባሁት ማኑዋሊ መግባት ትችላላችሁ። ጥያቄ ካላችሁ ላይቭ ስንገባ ጠይቁኛላችሁ ማለት ነው። ስለዚህ ኔክስት ምናየው ምንድነው መች ነው ከዚህ ማርኬት ወይም ትሬድ አለማድረግ ያለብን። ሁሉም ቀን ትሬድ የሚደረግ ቀን አይደለም ብዬ ቅድም ነግሬያችኋለሁ። አንዳንዴ 2 ቀን 3 ቀን አንዳንዴ ደግሞ ማርኬቱ ማይሆን ከሆነ ሳምንትም ልትጠብቁ ትችላላችሁ ትሬድ ሳታደርጉ ማለት ነው። ምክንያቱም አንዳንዴ ኢሞሽናችሁን በትክክል ዴቨሎፕ ማድረግ አለባችሁ። ሁለተኛ ደረጃ ደግሞ የራሳችሁን ካፒታል መጠበቅ አለባችሁ። ሁሌም ማርኬቱ ሴትአፕ ስለማይሰጣችሁ ማለት ነው። ሶ እዚህ ጋር ፒዲኤፍ ላይ አስቀምጬላችኋለሁ። ይሄንን ነገር በደንብ ጻፉት ወይም ፎቶ አንሱት፣ የሆነ ነገር አድርጉት። መጀመሪያ መጀር ኒውስ ያለቀን ከባባድ ኒውሶች አሉ። እነዚህ ኤንኤፍፒ የሚባሉ ሲፒአይ፣ ኤፍኦኤምሲ አንዳንዴ ደግሞ ትራምፕ የሚያወራ ቀን ትሬድ ማድረግ የለባችሁ። ሌላው ደግሞ ማርኬቱ ቾፒ የሚሆን ሰዓት። ማርኬቱ ቾፒ ማለት ምን ማለት መሰላችሁ? ማርኬቱ አንድ ቦታ ብቻ የሚንቀሳቀስ ሰዓት ማለት ነው። ለምሳሌ አሁን ማርኬቱ አንድ ቦታ ሲንቀሳቀስ ማለት ልክ እንደዚህ አይነት ቫይብ ሲሰጣችሁ ማርኬቱ አሁን እዚህ ጋር ካያችሁ ወይ ወደ ላይ አይደለም ወይ ወደ ታች አይደለም፣ አንድ ቦታ ነው የሚንቀሳቀሰው። በዛ ሰዓት ትሬድ አይደረግም። ኒውስ ያለቀን ማለት ደግሞ ይሄንን ግሩፕ ላይ ልኬላችኋለሁ። ይሄንን ዌብሳይት ሜታልስ ማይን ይባላል። እዚህ ላይ ኒውስ ያለቀን ማየት ትችላላችሁ። እዚህ ጋር ካላንደር የሚል አለ፣ ኒውስ የሚል አለ። እዚህ ቦታ ላይ ኒውሶች ይወጣሉ፣ በየቀኑ ነው የሚወጡት። አሁን ማርኬት ላይ ከገባችሁ ዛሬ ያለው ኒውስ አፕካሚንግ ኢቨንትስ ብሎ እዚህ ጋር ያስቀምጥላችኋል። እዚህ ጋር በብዙ አይነት በቢጫ ከተቀመጠ ብዙም አፌክት አያደርግም። በቀይ የሚቀመጥ ኒውስ ካለ ግን በጣም በከባድ ሁኔታ ማርኬቱን አፌክት ያደርጋል ማለት ነው ያ ኒውስ። ኦኬ ስለዚህ ኒውስ ያለቀን አብዛኛው ጊዜ ትሬድ አይደረግም፣ ፕሮፌሽናል እስከምትሆኑ ድረስ አካውንታችሁን እስከምታሳድጉ ድረስ ማለት ነው። ሌላው ደግሞ የደበራችሁ ቀን ትሬድ እንዳታደርጉ ፕሊስ። በቃ ያስጠላችሁ ቀን፣ የተናደዳችሁ ቀን ትሬድ እንዳታደርጉ። ሌላው ደግሞ ብዙ ሎስ ካደረጋችሁ፣ በተለይ ከ3 ከ4 በላይ ሎስ ካደረጋችሁ ትሬድ እንዳታደርጉ። ያስቀመጣችሁት ነገር ልክ እንደዚህ ሴታፓችሁን ካልነካ፣ ለምሳሌ አሁን ዝም ብዬ አንድ ትሬድ ዝም ብዬ ራንደምሊ ገብቼ ላሳያችሁ። ጀስት አሁን እዚህ ጋር ዝም ብዬ ራንደምሊ ዝም ብዬ ባይ ብዬ ብገባ ሎስ ነው የማደርገው። ጀስት በቃ ሴታፔን ምናምን አልጠበቅም። ማርኬቱ ዝም ብዬ ነው ባይ ብዬ የገባሁት። ፕሮፊት ላገኝ እችላለሁ፣ ግን በሴታፔ መሰረት ስላልገባው ሎስ አደርጋለሁ። አያችሁ አሁን እዚህ ጋር ወደታችሁ ወረደ። አንዴ እዚህ ጋር ነው የገባሁት። ማርኬቱን ካያችሁ ሎንግ ፖዚሽን
እዚህ ጋር ነው የገባሁት። ኦልሬዲ አሁን እዚህ ጋር ስቶፕ ሎስ ባደርግ ማርኬቱ አስወጥቶኛል ማለት ነው። ራንደምሊ መግባት የለባችሁ። ማርኬቱ በትክክል ሴታፕ ሲሰጥ ነው መግባት ያለባችሁት። ኦኬ። ስለዚህ እነዚህን ነገሮች በጥንቃቄ ማየት አለባችሁ ማለት ነው። another thing ሪስክ ማናጅመንት። ኦኬ እዚህ ጋር ሞጁል 4 ላይ ነው ያለው። ሪስክ ማናጅመንት ምን እንደሆነ ደግሞ ኔክስት ሞጁል ላይ ታገኛላችሁ ማለት ነው። እዚህ ላይ ጥያቄ ካላችሁ በዚህ ቪዲዮ ኮሜንት ሴክሽን ላይ ጻፉልኝ። እኔም ያዩ እመልስላችኋለሁ። ግራ የገባችሁ ነገር ካለም ቮይስ ማድረግ ትችላላችሁ። እናም ላይቭ ስንገባም ደግሞ መጠየቅ ትችላላችሁ። ሌላው ነገር ደግሞ ምንድነው እዚህ ጋር ያያችሁ ግር የሚላችሁ ነገር ካለ ጻፉት። ካልጻፋችሁ ስለማትይዙት ማለት ነው። ስትማሩ ደግሞ ድራው ያደረጋችሁ ኦር የጻፋችሁ ብትማሩ በጣም አሪፍ ነው። ኔክስት ሞጁል 5 ላይ እንገናኛለን ሪስክ ማኔጅመንት ላይ። ቴንክ ዩ ባይ